አዲስ አበባ የማን ነው? እስኮ ነው ጥያቄው። አዲስ አበባ የኦሮሚያ ናት የሚለውን ኤክሰርሳይዝ ያደረጉ ከሆነ ብቻ ነው ይሄ መሆን የሚችለው። አዲስ አበባ ራሱን ችሎ የፌደራል መንግስቱ ዋና ከተማ ነው። በህገ መንግስቱ የምናውቀው ይሄ ነው። አዲስ አበባ ሊተዳደር የሚችለው በፌደራል መንግስቱ ህገ መንግስትና በከተማው ቻርተር ብቻ ነው። የከተማው መተዳደሪያ ቻርተር አዲስ አበባ የኦሮሚያ ናት አይልም። አዲስ አበባ ራሱን ችሎ አንድ ትልቅ ከተማ ነው። ለዚህ ነው አየህ በቀደም ዶክተር ማናቸው ነበሩ ምክር ቤት ጥያቄ አንስቶ ዶክተር ትዕግስት ያነሱት ጥያቄ ልክ የሚሆነው ለዚህ ነው። አዲስ አበባ ክልል ባትላት እንኳን በስሟ የክልል ያክል ውክልና ፌዴሬሽን ምክር ቤት ሊኖራት ይገባል። እንደዚህ አይነት ድርጊቶች ሲመጡ ለምን የሚል ምክር ቤቱ ብዙም አክቲቭ አይመስለኝም፣ እየጠየቀ አይደለም። አንድ ወቅት ለተነሳ ጥያቄ ምን ያክል አቧራ እንደተነሳ እናስታውሳለን። አንድ ሰው አንስቶ ሌሎች ዝም እንዳሉ ነው የምናውቀው። ሪሊ የአዲስ አበባ ተወካዮች ናቸው ወይ የሚል ራሱ ጥያቄ ያስነሳል። ስለዚህ በምን ህጋዊ አግባብ ነው የኦሮሚያ ክልል ባንዲራ ሰቅለህ የኦሮሚያ ክልል ህዝብ መዝሙር የምታዘምረው አዲስ አበባ ውስጥ? እሱ ነው ጥያቄው። ስለዚህ ማን ነው የሚረብሸው? ህዝቡ ወይስ መንግስት? መጀመሪያ ህጋዊ መሰረት ሊኖርህ ይገባል ይሄን ለማድረግ። እኔ አለ ብዬ አላምንም። ሲቀጥል ይሄን ስላልኩ ደግሞ ነገ ህግ አውጥተው ከዚህ በኋላ ትዘምራላችሁ ባንዲራም ትሰቅላላችሁ ቢሉ እሱም አይሰራም። ሁሌ ነው የምናገረው፣ ህግ ሁሉ አይከበርም። የማይከበረው ፍትሃዊ እስካልሆነ ድረስ ማለት ነው። ህግ ለፍትህ ማስፈን የምትጠቀምበት መሳሪያ ነው እንጂ ፍትህ ለማዛባትና ህዝብ ላይ የምትፈልገውን ለመጫን እንደ መንግስት የምታስገድድበት መሳሪያ መሆን አይችልም። ትክክልም አይደለም። ስለዚህ ማንም ሰው በአፍ መፍቻ ቋንቋው መማር አለበት የሚል መርህ ስታራምድ ይህን ጭምር የሚያካትት ነው። በአማርኛ አፉን የፈታ ልጅ ዋይ ዛት በኦሮምኛ እንዲዘምር የምታስገድደው? ልክ በኦሮምኛ አፉን የፈታ ልጅ በአማርኛ እንዲዘምር እንደማታስገድደው ሁሉ በአማርኛ አፉን የፈታ ልጅ በኦሮምኛ እንዲዘምር ልታስገድደው አይገባም። ይለያያል። የኦሮሚያ ክልል ባንዲራ በቀለማቱ የያዘው ዓላማና ፍላጎት ከአዲስ አበባ ከተማ ዓላማና ፍላጎት ጋር አብሮ መሄድ አይደለም። ለዚህ ነው የተለያየው አይደል? አልበለዚያ የፌዴራሉን ባንዲራ ለምን ኦሮሚያ ክልል አላውለበለብከውም? ምን ተጨማሪ ባንዲራ ምን ያስፈልጋል? የክልሉ ሌላ ኢንትረስት ስላለ እኮ ነው አይደል? ሶ ያንን ኢንትረስት አምጥተህ አዲስ አበባ ላይ ኢምፖዝ ማድረግ አግባብ አይደለም፣ ትክክል አይደለም። መዝሙሩም በተመሳሳይ ነው የማየው። ወደ ይዘቱ ስትገባ ምናምን ብዙ እኮ የሚያነጋግሩ ነገሮች አሉ። እንትኑን ስለማንፈልግ ያው ምርጫቸው ነው በሚል ነው ብዙ ዲስከስ ላደርግም አልፈልገው የኦሮሚያን መዝሙር። ለሌሎች አላርሚንግ የሆነ እንደ ስጋት የሚታዩ ኮንቴንትም ያለው እኮ ነው የኦሮሚያ ክልል መዝሙር። ሶ ያንን ለምንድን ነው ቋንቋውን የማያውቁ ህጻናት እንዲዘምሩ የሚገደዱት? በኦሮምኛ ብቻ የሚያስተምሩ ትምህርት ቤቶች ውስጥ ብታረግ አንደርስታንድ አደርጋለሁ። ፐርፐዙም ለኦሮሚያ ክልል ኢንትረስት ስለሆነ። ሌሎቹ ጋር መተህ ግን በግድ ዘምሩ ትክክል ነው ወይ ነው ጥያቄው። አዲስ አበባ መቼም የጄኖሳይድ የሚባለው ዘር ማጥፋት ብዙ አይነት ነው። እኔ አርሲ ብወለድም የቱለማ ኦሮሞ ነኝ። ንፋስ ስልክ ላፍቶ ክፍለ ከተማ 21 ዓመት ኖሬያለሁ። እዛ አካባቢ ያሉ ገበሬዎች እንዴት እንደተነቀሉ እንዴት ርስታቸውን እንዳጡ አባ አያንቱ የሚባሉት ሰው የማህበር ቤት ጥበቃ ዘበኝነት ሲጠብቁ ነው በሳምባ በሽታ የሞቱት። ለ14 ሄክታር ከጃቸው ላይ ተወስዶ ዛሬ 90% ያ ገበሬ የለም። ሳይለንስ ጄኖሳይድ ተካሂዶበታል። ከአካባቢው ላይ ተፈናቅሏል፣ ጠፍቷል። እድል ተገኝቶ ደግሞ በልጆቹ ደምና አጥንት መስዋዕትነት እግር እጃቸው መቆረጥ እድል አግኝቶ ሲመጣ ሌላውን ከገፋ በመጀመሪያ የምንጋፈጠው እኛ ነን። ዘረኝነት ኃጢአት ነው ብዬ ነው የማምነው። ዘር ግን ኃጢአት አይደለም፣ መጽሐፍ ቅዱሳዊ ነው፣ አምላካዊ ነው። አማራ ለመሆን ሰው ማመልከቻ አላስገባም፣ ኦሮሞ ለመሆን ማመልከቻ አላስገባም።
የአማራ አጠገቤ መኖር ለኔ ስጋቴ አይደለም ውበቴ ነው። እኔ የአማራን ህዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። የዛሬ ህይወቴ የቀጠለው ፊደል ያስተማሩኝ የአማራ መነኩሴ ናቸው። ነገር ግን በብሔር ስም የተደበቁ በኢትዮጵያዊነት ስም የተደበቁ በተለይ አደራ ለሚፈልገው ከብሔር ጽንፍ ይልቅ አሁን ግራ እያጋባን ያለው የኢትዮጵያዊነቱ ጽንፍ ነው። በኢትዮጵያዊነት ጽንፍ ስር የተደበቁት ኢትዮጵያዊነት አንድ ብሔር፣ አንድ ሃይማኖት፣ አንድ ቋንቋ እንደሆነ ሊነግሩን ይፈልጉት። ኢትዮጵያዊነት ህብረ ብሔራዊነት 80 ምናምን ቋንቋና ባህልና ሃይማኖቶች የያዘ ብዬ ነው ማምነው። እነዚህ ነገሮች ላይ ምን ያህል ስራ ሰርተዋል? ሌላ ባንዲራ ምን አለ? የ11ዱም ክልል ባንዲራ ቢሰቀል ምን ችግር አለ? ሌላው መጠየቅ ፈልገው አዲስ አበባ ከሰማይ ነው እንደወረደው? አዲስ አበባ ሲሰፋ የኦሮሞ ገበሬ እየተነሳ ነው የሰፋው። መሬቱን ከሰጠም ለመሬቱ ጊዜ ኢትዮጵያዊነት ከሆነ ለዝማሬውና ለቋንቋው ጊዜ ለምንድነው ኢትዮጵያዊ መሆን ያቃተው? ምንድነው ችግሩ? መሬቱ ጊዜ ኢትዮጵያዊነት ነው። መሬትን አትንኩ ቢል ጽንፈኛ ዘረኛ ይባላል። ቋንቋዬን ልዘምር ሲል ጽንፈኛ ዘረኛ ይባላል። ይሄ ነገር ካልተስተካከለ ቅድም ታነሱት እንደነበሩ ሀገር ለማፍረስ ለሚፈልጉት ኃይሎች ትልቅ በር ይከፍትላቸዋል። የህዝብ ጥያቄ መመለስ አለበት። እኚሁ አስተያየት ሰጪ ትምህርት ቤቶችን እያወኩት ያሉት የፖለቲካ ፓርቲዎች ናቸውም ብለዋል። አሁን ያለንበት መሰረታዊ ችግር ምንድን ነው ካል ወደ እነዚህ ነው መጣው። አንዱ ችግራችን የፖለቲካ ፓርቲዎቻችን ይመስሉናል። ከኢያፓ ዘመን የራሳቸውን ትውልድ በሉ፣ በደርግ ዘመን የእኛን ትውልድ በሉ። አሁን የልጆቻችንን ትውልድ ለመብላት የሚሰሩ የፖለቲካ ፓርቲዎች አሉ። ይሄ አንደኛ ቢታይ። ሌላው በጣም ያፈርኩት በእናንተው በዚህ በአዲስ አበባ ምክር ቤቱ ስትነጋገሩ የምገባ ላይ እንዴት የኦሮሞ ተማሪዎችን ትመግባላችሁ? በጀታችን ወደዛ ባክኗል የሚል እኛ ቆመን ከመረጥ ነው። ምርጫው ሲደረግ አንዱ ካስተባበሩት እኔ ነኝ። ከመረጥኩት ይሄን መስማቴ ዩኤስአይድ እና እኮ የቻይና ኤድ ሲረዱን እኮ የተራበኛን ሰው ለማብላት ነው። ሌላው ከውጭ ሀገር መጥቶ እያበላን ወንድሞቻችን ሲበሉ ህዝብ ወክለው ፓርላማ ቁጭ ብሎ ይሄን የሚናገሩ ሰዎች በምን አይነት ሁኔታ እንዳረማቸዋቸው አልገባኝም። ሌላው መርጦ አልቃሽ ናቸው። እዚህ ሀገር ያሉ ፓርቲዎች ትልልቅ ሰዎች መርጦ አልቃሽ ናቸው። የሆኑ እነሱ የሚፈልጉት ቡድን ሲሞቱ ንጹሃን ሞቱ ብሎ ይጮዋሉ። ሰው ሁሉ ንጹህ ነው። ሰው ሁሉ እኔ ለአባቴ የመጨረሻ ልጅ ነኝ። 17 ነን። እናቴ የምትወልደው 13 ነው። ያው ኦሮሞ በጉዲፈቻ ይታወቃል። ከዛ ውስጥ እኔና ታላቅ ወንድሜ ብቻ ነን ኦሮሞ ያገባን። ዘረኝነት አናውቅም። አባቴ አማርኛ በአግባብ አይናገርም። እግሩን ሳጥበው እግሩ ላይ ቁስል ነበር። ምን ሆነ እነሱ ነው ሁሌ አይነግረኝም። መጨረሻ በጣሊያን ጦርነት እንደቆሰለ ሳውቅ ኃይለሥላሴ አፈናቅሏቸው የለ እንዴ ለምን ተዋጋ ስለው ኃይለሥላሴ ግለሰብ ነው ኢትዮጵያ እናቴ ነች አለች። የኔ አባት ነው። የኔ አባት ስኬት ለመሆኑ እዚህ አዲስ አበባ ያለው የኦሮሞ ፎቢያ እንዲህ ኦሮሞን መፍራት የኦሮሞ ጥላቻ በትክክል ተገንዝባችሁታል ወይ? ኦሮሞ በዚች ሀገር ግንባታ ላይ ድርሻ የለውም ወይ? ወደ ኋላ ከሄድን ሱሲኒዮስ ኦሮሞ አይደለም ወይ? ሌሎቹ ነገስታት ኦሮሞ አይደሉም? ኃይለሥላሴ ኦሮሞ አይደሉም ወይ? ታላላቆቹ ጀነራሎች ኦሮሞ አይደሉም ወይ? እቺን ሀገር በደንብ አጥንታቸው የገነቡ ኦሮሞ አይደሉም ወይ? ዛሬ ከየት መጥቶ ነው ቋንቋ ሲነገርና ባንዲራ ሲሰቀል ሀገር ሊያፈርሱ ነው ተብሎ የሚዘመርብን? ከየት የመጣ ነው? እኔ በብሔር ፖለቲካ አላምንም። በኢህአዴግ 9 ጊዜ ታስሬያለሁ። ከመልእክቴም የተነሳ ከአንዳንድ ጽሁፎችም የተነሳ እማምነው ናሽናሊስት ነኝ። ይሄን የወረስኩት ከአባቴ ነው። ከእግዚአብሔርም ቃል እንደማስተምረው ሰባኪ እንደሆንኩ ሁሉ ሰው ሁሉ ሰው ነው። ብሔር ለእኔ ስነ ልቦና ነው። እኛ ቤት ውስጥ ያደገው ጎበና የሚባለው የመጀመሪያ አባቴ ልጅ ትግሬ ነው። አንደኛው አማራ ነው፣ አንደኛው ወላይታ ብሔረሰብ ነው። አማርኛ አይችሉም እነዚህ ሰዎች። ኦሮሞ እንደሆኑ ነው የሚያስቡት። ደማቸውን የተቀየረው ምናቸው። ስለዚህ አላምንም። በሰው ክቡርነት ነው ማምነው። ሌላው የሶሻል ሚዲያውን እንዴት ነው ኮንትሮል የምታደርጉት? ውጭ ሀገር ያለውን ኦኬ ኮንትሮል ልታደርጉት አትችሉም። በተለይ ማድጋ የሚባለው ጣቢያ አሁን በወለጋ እየተደረገውን ያለው ጦርነት የጦር ስትራቴጂስት ጀነራል ሆኖ የሚመራው እኮ መምህር ተብሎ በአንድ ሃይማኖት ቤት ውስጥ የተቀመጠ ሰው ነው። ለምሳሌ በቀደም ዳውንሎድ ካረኩት ልናገር። ጎጃም ተኝተሃል፣ ሸዋ አንቀላፍተሃል፣ ወለጋ ተግባራዊ ስራ እየተሰራ ነው ብሎ አንገታቸው የተቆረጠ ከኢሜ እያለች የሞተች እናቷን የምትጎትት የ3 ዓመት ሕፃን ልጅ ያማል። ይሄን ማየት በጣም ነው ያማል፣ ያሳማል። ወሎዎቹ ሰፈራ ውስጥ ሲያልቁ ለሳምንታት እህል አልበላው ሐኪም ቤት ሁሉ ገብቻለሁ። አሳዝነውኝ እነዛ ያለቁ ሰዎች። እነዚህ ሚዲያዎች እንዴት ነው ኮንትሮል የሚደረጉት? በሁለት ካርድ የሚጫወት ሚዲያዎች አሉ። ለምሳሌ መንግስት እነሱ የሚጠሉትን ኃይል ሲመታላቸው የህግ ማስከበሩን ስርዓት ትግራይ ለማስፈጸም ሲገባ
የሸኔውን ኃይል ሲመጣ ይደግፋሉ። መንግስት ስርዓት ለማስከበር ሌላውን ልክ አይደለም ሲል በመንግስት ላይ ፊታቸውን የሚያዞሩ ሀገር ውስጥ ያሉ እነዚህ ሚዲያዎች በደንብ ታይተዋል።